እዚህ ማህበራዊ ሚዲያ ሲከታተል አንዲት ሴት ልጇን እቅፍ አድርጋ ውዳሴ ማርያም ዜማ ትጮኻለች፣ መዝሙር ትዘምራለች። አይታችኋል? ኧረ በእናታችሁ ለዚህ ልጅ እግዚአብሔር እንዲጠብቃት እንበሉና መስገን ይገርመኛል። እኔ ቤት ታሪክ የለም ይገርመኛል። በቃ እግዚአብሔር ድብቅ የሆነ የራሱ የሆኑ ሰዎች አሉት። እያችሁ ሙዚቃ እየሰማ የሚያድግ ልጅ አይደለም ይሄ ልጅ። የማንን ቃል? በነገራችን ላይ ህፃናት ይሰማሉ አይሰሙም? ነገር ይሰማሉ አይሰሙም? አይናገሩም እንጂ ልጅ መስማት የሚጀምረው ከ6 ወር ጀምሮ ነው። ከጽንስ ለኦርቶዶክሳውያን ይሄ ጉባኤ ማድመቂያ አይደለም፣ ልትረዱት ይገባል። ጧፍ መስዋዕት ነው። ምንድን ነው አልኳችሁ? ከዚህ ነው ተወከፍ ለነዘንተ ዕጣን ንጹሐ፣ ይህንን ንጹሕ የሆነ ዕጣን ተቀበል። ወሰንተ ማኅቶተ፣ ይህንን መብራት። ወሰንተ መስዋዕተ፣ ይህንን ቁርባን የቀረበውን አኮቴቱን መስዋዕት ተቀበል። ወሰንተ ጸሎተ፣ የምናቀርበውን አኮቴት ምስጋና ተቀበል። መስዋዕት ነው። ስለዚህ ጧፉን ካበራችሁ ጧፏን እያሽከረከራችሁ ደረሰ አልደረሰ እያላችሁ ወንጌል አትሰሙ። የጉባኤው ዓላማ ደግሞ ሰው እግዚአብሔርን ሰምቶ ትውልድ እንዲባረክ ነው። ማን እንዲባረክ? ሲሆንላችሁ ጭንቃል ነው። የእግዚአብሔር መንግሥት ነው። ማርያምን አይሰማ በመንፈስ ቅዱስ የሆነ ሰላምና ፍቅር ነው እንጂ መብልና መጠጥ አይደለም። ወደ ቅድስናው ለመሻገር በመብል በመጠጥ አይቻልም። መብል መጠጥ ሆድ ይሞላ ደረት ያቀላ ይሆናል እንጂ ወደ እግዚአብሔር መንግሥት አያደርስም። ቅዱስ ጳውሎስ እንዲህ አለ፣ ለእግዚአብሔር ተገዝታችሁ። ለማን ድገሙት? ምን ብላችሁ? ተገዝታችሁ ካለ በኋላ ምን አለ? ልትቀደሱ። ለመቀደስ መገዛት ያስፈልጋል። ለማን? አዎ ለዚህ ነው ዳዊት ተቀነዩ ለእግዚአብሔር በፍርሃት ወተሐሰዩ ሎቱ በረዓድ፣ እግዚአብሔርን በመፍራት ተገዙለት አለ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስብሐተ መላእክት እንዘ ይብሉ በአርያም ቅዱስ 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 እግዚአብሔር ጸባኦት ፍጹም ምሉእ ሰማያተ ወምድረ ቅዱሳተ ስብሐቲከ። ምስጋናን በሰማይና በምድር የመላ ቅዱስ 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 ተብለህ በላይ በሰማይ በቅዱሳን መላእክት በታች በምድር በእኛ በሰው ልጆች የምትመሰገን ቅዱሰ ባህሪ ልዑለ ባህሪ አምላካችን እግዚአብሔር በምህረት ጠብቀህ በጸጋ ጎብኝተህ ለዚህ ታላቅ የበረከት ዕለት ስላደረስከን ስምህ ለዘላለም የተመሰገነ ይሁን። ለቃል መውረድ ለሥጋ ዕርገት ምክንያት የሆነች አፍጣኔተ ረድኤት ሰዓሊተ ምሕረት ምዕራገ ጸሎት እመ አምላክ ወላዲተ አምላክ ድንግል ማርያም ጣዕሟ ከአንደበታችን ፍቅሯ በልቦናችን እየደረብን እጅግ የተወደዱ አባታችን መላከ ምሕረት መምህር አበበ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከአዲስ አበባ ሀገረ ስብከት የአስኮ ደብረ ገነት ቅዱስ ገብርኤል ካቴድራልና ቅድስት ኪዳነ ምሕረት አብያተ ክርስቲያናት ዋና አስተዳዳሪ፣ ክቡራን የዚህ ታላቅ ካቴድራል መምህራነ ወንጌል፣ ሊቃውንተ ቤተክርስቲያን፣ በዝማሬ አገልግሎት ያገለገለችን እህታችን ዘማሪት መቅደስ፣ እንደዚሁም በመንፈሳዊ የዜማ መሳሪያ እግዚአብሔርን ያገለገለ ወንድማችን ዘማሪ ዘርአ ዳዊት፣ በዚህ ምሽት ለነፍሳችሁ እረፍት ለስጋችሁ በረከት ናፍቃችሁ ስጋዊ በሮቻችሁንና ደጆቻችሁን ዘግታችሁ
በቅዱሱ ዙፋን በተቀደሰው መቅደስ የተገኛችሁ ኦርቶዶክሳውያን ምእመናንና ምእመናት፣ ወራዙትና ሕፃናት ሁላችሁ እንደምን ዋላችሁ? አቁርፋችኋል። እንደምን ዋላችሁ? እንደምን አመሻችሁ? እግዚአብሔር ይመስገን ብለን ስሙን እንድንጠራ አንደበታችንን ለምስጋና ሰውነታችንን ለቅድስና የጠራ የመረጠ ያከበረን ልጆቹ ያደረገን በፍቅሩ የጎበኘን በበረከቱ ያልተለየን የአባቶቻችን አምላክ እግዚአብሔር ክብር ምስጋና ይግባው። እንደ እግዚአብሔር መልካም ፈቃድ ከእኔ ጋር የምንቆይበት የመጽሐፍ ቅዱስ ሐሳብ ስለ ቅድስናና ስለ ፍሬ የምናይበት የትምህርት ክፍል ነው። የትምህርቱን መነሻ ርዕስ የምናገኘው በሮሜ ምዕራፍ 6 ቁጥር 21 ላይ ያለውን የእግዚአብሔር ቃል የትምህርታችን መነሻ አድርገን ለማየት እንሞክራለን። ልትቀደሱ ፍሬ አላችሁ ይላል። እስኪ ሁላችሁ በሉ ልትቀደሱ በሉ። ድገሙት። ፍሬ አላችሁ። ምን ልትሉ? ድገሟት። አቤት ምን አላችሁ? ድገሙት አንዴ። ፍሬ አላችሁ። ቅዱስ ጳውሎስ በዚህ በሮሜ ምዕራፍ 6 ላይ በጸጋና በሕግ ሰዎች እንዴት መዳን እንዳለባቸው አስፍቶ ይናገራል። የጸጋ ጥቅም በሰው ድካም እንዳልመጣ፣ ከዚያም በተረፈ ደግሞ ሕግ መጠበቅ ከኃጢአት እንደሚጠብቅና ወደ ተሻለ ጸጋ እንደሚያመጣ እየነገረን ይመጣና ልክ ቁጥር 20 ላይ ሲደርስ የኃጢአት ባሪያዎች ሳላችሁ ከጽድቅ ነፃ ነበራችሁ ይላል። ከምን አልኳችሁ? ከጽድቅ ነፃ ነበራችሁ። ለምን? የኃጢአት ባሪያዎች ስለነበራችሁ። ክርስቲያኖች ስለ ባርነት ስናወራ የሰው ልጅ ባርነት ዓለም እንደሚያውቀው ወይም እስራኤላውያን በግብፅ ባሪያ ሆነው የቆዩበትን ዘመን ያክል አይደለም። የእነሱ ዘመን 215 ዓመት በባርነት 215 በስደት በድምሩ ስንጠቀልለው 430 ዘመን በግብፅ ባርነት ቆይተው ሊሆን ይችላል። የሰው ልጅ ባርነት ግን አዳም ሕግ ከጣሰ፣ ትእዛዝ ካፈረሰ፣ ከክብር ከጎደለ፣ ከጸጋ እግዚአብሔር ከተለየ፣ ሞተ ሥጋ ሞተ ነፍስ ከተፈረደበት ጀምሮ የሰይጣን የዲያብሎስ ባሪያ ሆኖ ዘመኑን ሙሉ በስቃይ በእንግልት በመከራ ይኖር ነበር። ሊያድነው የቻለ ጻድቅ ንጹሕ ደግ አልነበረም። እነ አብርሃም እነ ይስሐቅ እነ ያዕቆብ በቅድስና ቢኖሩ እግዚአብሔርን ቢያከብሩ ቢፈሩ በምግባር በበጎ ነገር ቢዋቡ ግን የአዳምን የባርነት ታሪክ የሞትና የእንግልት ታሪክ ሊቀይሩት አልቻሉም። ክብር ይግባው። የማይታየው አምላክ ሊታይ፣ የማይዳሰሰው አምላክ ሊዳሰስ፣ ረቂቁ አምላክ በሥጋ በተዋሕዶ ሊገለጥ ጊዜው ደርሶ በአጭር ቁመት በጠባብ ደረት ተወስኖ ሞተ ሥጋ ሞተ ነፍሳችንን ሊያጠፋ ያኔ በአዳም በደል ምክንያት የመጣውን ንጹሕ ባህሪ ኢየሱስ ክርስቶስ ምንም ኃጢአት በደል ሳይኖርበት በመስቀል ላይ ተሰቅሎ የ5500 ዘመን የአዳምን ዕዳ በደል ሞትና እንግልት የቀየረልን የድንግል ማርያም ልጅ የእግዚአብሔር ልጅ ኢየሱስ ክርስቶስ ነው። ክብር ምስጋና ለእሱ ይሁን። ስለዚህ ክርስቲያኑ ብዙ ጊዜ ስለ ባርነት ሲነገር 3 ዓመት 4 ዓመት 6 ዓመት 40 ዓመት 20 ዓመት በጣም ቀላል ባርነት ነው። እንደ ባርነት ደግሞ አሳፋሪ ነገር የለም። ክርስቲያኖች እግዚአብሔር ደግሞ ወደዚህ ዓለም የመጣው ልጆቹ ሊያደርገን ነው። ምን ሊያደርገን አልኳችሁ? ድገሙልኝ። ልጆቹ ሊያደርገን ነው የመጣው። ምክንያቱም በአዳም ምክንያት ሞት ወደ ዓለም ቢመጣ በክርስቶስ ምክንያት ደግሞ ዘላለማዊ ሕይወት እንዳለ እየነገረን ነው ቅዱስ ጳውሎስ በዚህ ምዕራፍ ላይ። በተለይ እንዲህ አለ፣ የኃጢአት ባሪያዎች ሳላችሁ ከጽድቅ ነፃ ነበራችኋልና እንግዲህ ዛሬ ከምታፍሩበት ከነገር ሁሉ በዚያን ጊዜ ፍሬ ነበራችሁ። ስለዚህ የመጨረሻው ሞት ነውና አሁን ግን ከኃጢአት ባርነት ነፃ ወጥታችሁ ለእግዚአብሔር ተገዝታችኋል ይለናል። ከኃጢአት ባርነት ነፃ ወጥታችሁ ከምን ባርነት አልኳችሁ?
ድገሙልኝ። እንደ ልምድ ያየነው ከእኛ ጋር እየተዋሃደ ሁልጊዜ በቅድስና እንዳንኖር የሚከለክለን መንፈሳዊ ጸጋችንን የሚቀማን ከአምላክ ጋር እንዳንስማማ የሚያደርገን ሕሊናችን እንዳይቀደስ አይምሯችን እንዳይነጻ ሰውነታችን ለእግዚአብሔር የተመቸ ቤተ መቅደስ እንዳይሆን ሁልጊዜ ኃጢአት ይፈትነናል። በዛ ፈተና ውስጥ ግን ክብር ይግባው የእግዚአብሔር ልጅ የድንግል ማርያም ልጅ መድኃኒዓለም የ5500 ዘመን የኃጢአትና የበደል ሸንኮፍና ስሩን ቆርጦ የሰው ልጆች በነፃነት እንዲኖሩ አደረጋቸው። ክብር ምስጋና ለድንግል ማርያም ልጅ ለኢየሱስ ክርስቶስ። ስለዚህ ክርስቲያኖች ይሄንን ካለ በኋላ ነው መጽሐፍ እንዲህ ይላል፣ ለእግዚአብሔር ተገዝታችሁ ይላል። ለማን? ድገሙልኝ። ለእግዚአብሔር ተገዝታችሁ። ክርስቲያኖች ለምድራውያን ነገሥታት ባለስልጣናት አይደለም ያለን፣ ለእግዚአብሔር ተገዝታችሁ። ሰው ለእግዚአብሔር መገዛቱ የሚታወቀው ሁልጊዜ እሺ በጀ ሲል ነው። በተለይ ሰው በዚህ በ21ኛው መቶ ክፍለ ዘመን እግዚአብሔርን መስማት ያቆምበት ዘመን ነው። ማንን አልኳችሁ? እግዚአብሔርን መስማት ያቆምንበት ዘመን ነው። ይህ ዘመን ወደዳችሁም ጠላችሁም ብዙዎቻችን ይሄ የዓለም ሉላዊነቱ ከዚያም አልፎ ደግሞ ቴክኖሎጂው ገዝቶን ከእግዚአብሔር ይልቅ ከእግዚአብሔር መቅደስ አገልጋዮችና ከነቢያቱ ከካህናቱ ከአገልጋዮቹ ከመምህራኑ ይልቅ በዓለም ላይ ያለው ነገር ልባችን እየሰረቀ ከመንፈሳዊ ጸጋ እያጎደለን ያለበት ዘመን ቢኖር ይሄ ዘመን ሰው እግዚአብሔርን እየሰማ አይደለም። ይህንን ስላችሁ እየመጣችሁ የምትሰሙትን እንዳይመስላችሁ። ጊዜ ሰጥተው ለእግዚአብሔር ክብር ሰጥተው ነገሥታቱ፣ መኳንንቱ፣ ባለስልጣናቱ እግዚአብሔርን መስማት ካልጀመሩ እውነት እነግራችኋለሁ ምድር ባለፍሬ አትሆንም። ሰው ምን ጊዜም እግዚአብሔርን መስማት አለበት። ማንን? ድገሙት። ለዚህ ነው መጽሐፍ እንዲህ አለ፣ ብትሰሙ እሺ ብትሉ የምድርን በረከት ትበላላችሁ። ወትበልዑ ከራሜ ከራሜከ፣ የድል ድል የበረከት በረከት ትበላላችሁ አለ እግዚአብሔር። ክርስቲያኖች መንፈሳዊነት ንግግር አይደለም። መንፈሳዊነት ልብስ አይደለም። መንፈሳዊነት ቀድሶ መውጣት አይደለም። ክርስቲያኖች ያ የመንፈሳዊ ሰዎች መንፈሳዊ አገልግሎት ድርሻ ነው። የመቀደስ መለያው እግዚአብሔርን መምሰል ነው። ማንን መምሰል? አዎ ሰው እግዚአብሔርን ካልመሰለ የእሱ ካልሆነ ልብ አድርጉ ክርስቲያኖች፣ እሱ ራቁቱን ሆኖ እኛን የብርሃን ልብስ ካለበሰን እና በደላችንን፣ ሞት፣ እንግልታችንን፣ ክፉ ታሪካችንን የቀየረልን ማንም እኮ አይደለም። በነገራችን ላይ ክርስቲያኖች እግዚአብሔር ወደዳችሁም ጠላችሁም እኛን ነው የሚመስለው። ማን አልኳችሁ? አቤት ያደለው መጽሐፍ ቅዱስ ጧፍ የምትለቁ ሰው ልጅ ቆይ አጥፉ፣ ጧፍ ቁፍ በሉ፣ ሁላችሁ እፍ በሉ፣ ቶሎ በሉ። ሲጀመር እዚህ ሳይባረክ ጧፍ አይበራም። አንድ የመጀመሪያው። ሁለተኛው ወይም ማረሰው ወይም ጎረሰው ወይም ራሳችሁ መስዋዕት አጭ ራሳችሁ መስዋዕት አቅራቢ መሆን አትችሉ። ቀኑና ቤተክርስቲያን አይፈቅድም። የጧፍ ማታ አቃጥለን እንሄዳለን ነው ጉባኤ የሚሰራው። ክርስቲያኖች አጥፊው እኮ እያልኩ መጀመሪያ እግዚአብሔር ቃል እንስማ። ውስጣችን የእውነተኛው የእግዚአብሔር ቃል ብርሃን ይብራል። ከዛ በኋላ ለምስጋና ለመስዋዕት እግዚአብሔርን ለማክበርም ጧፍ እናበራለን። በነገራችን ላይ ጧፍ መስዋዕት ነው። ምን አልኳችሁ? ድገሙልኝ። ለዚህ ነው ካህናቱ ቅዳሴው መካከል እናንተ አትሰሙትም እንጂ ተወከፍ ለነ ዘንተ ዕጣነ ንጹሐ ወዘንተ ማኅቶተ ወዘንተ መስዋዕተ ወዘንተ ጸሎተ፣ ጌታ ሆይ አምላክ ሆይ ይህንን መስዋዕት ተቀበል፣ ይህንን መብራት፣ ይህንን ዕጣን፣ ይህንን መስዋዕት፣ ይህንን ጸሎት ተቀበል። ስለዚህ ጧፍ መስዋዕት ነው፣ ለዲኮሬሽን የምናበራው አይደለም ክርስቲያኖች። ስለዚህ ጧፍ መስዋዕት ነው፣ ለእግዚአብሔር የሚቀርብ ለማን? ድገሙት። ለእግዚአብሔር የሚቀርብ መስዋዕት ነው። ለኦርቶዶክሳውያን ይሄ ጉባኤ ማድመቂያ አይደለም፣ ልትረዱት ይገባል። ጧፍ መስዋዕት ነው። ምንድነው አልኳችሁ? ለዚህ ነው ተወከፍ ለነ ዘንተ ዕጣነ ንጹሐ፣ ይህንን ንጹሕ የሆነ ዕጣን ተቀበል። ወዘንተ ማኅቶተ፣ ይህንን መብራት። ወዘንተ መስዋዕተ፣ ይህንን ቁርባን የቀረበውን አኮቴቱን መስዋዕት ተቀበል። ወዘንተ ጸሎተ፣ የምናቀርበውን አኮቴት ምስጋና ተቀበል። መስዋዕት ነው። ስለዚህ ጧፉን ካበራችሁ ጧፏን እያሽከረከራችሁ ደረሰ አልደረሰ እያላችሁ ወንጌል አትሰሙ። የጉባኤው ዓላማ ደግሞ ሰው እግዚአብሔርን ሰምቶ ትውልድ እንዲባረክ ነው። ማን እንዲባረክ? እሱን እንድንሰማ ማን ይርዳል? ስለዚህ ሰው እግዚአብሔርን መስማት መቻል አለበት።
ለዚህ ነው ጌታችን አምላካችን የቅዱስ ወንጌል ወይም የእግዚአብሔርን ሐሳብ ሲናገር ቅዱስ ጳውሎስ እንዲህ አለ፣ ለእግዚአብሔር ተገዝታችሁ። ለማን ድገሙት? ምን ብላችሁ? ተገዝታችሁ ካለ በኋላ ምን አለ? ልትቀደሱ። ለመቀደስ መገዛት ያስፈልጋል። ለማን? አዎ ለዚህ ነው ዳዊት ተቀነዩ ለእግዚአብሔር በፍርሃት ወተሐሰዩ ሎቱ በረዓድ፣ እግዚአብሔርን በመፍራት ተገዙለት አለ። ይህ ፍራቻ የሚባለው ይቀጣኛል ያንገላታኛል ብሎ አይደለም። ፍራቻ የሚባለው በፍቅር ነው። እግዚአብሔርን በመውደድ እግዚአብሔርን በማፍቀር ነው ሰው ለእግዚአብሔር መገዛት ያለበት። ወተሐሰዩ ሎቱ በረዓድ፣ በመንቀጥቀጣችሁ ለእግዚአብሔር በመፍራታችሁ እሱን በማምለካችሁ ደስ ይበላችሁ አለ። ስለዚህ ሰው መጀመሪያ ለማን መገዛት አለበት? ሰው ለእግዚአብሔር ሲገዛ ወደ መቀደስ ይመጣል። ወደ ምን? ወደ መቀደስ። በነገራችን ላይ ቅድስና የእግዚአብሔር ባህሪ ነው። የማን አልኳችሁ? ለዚህ ነው ራሱ ባለቤቱ ኢየሱስ ክርስቶስ እኔ ቅዱስ ነኝና እናንተ በኑሯችሁ ሁሉ ቅዱሳን ሁኑ በሉ። ምን ሁኑ? ቅዱሳን ሁኑ። እግዚአብሔር ቃል ነው። ልትቀደሱ ፍሬ አላችሁ። ቅድስና እግዚአብሔር ባህሪው ነው። እግዚአብሔር በባህሪው ቅዱስ ነው። መላእክት ያለ ድካም ቅዱስ ብለው ያመሰግኑታል። ኢትዮጵያዊው ሊቅ አባ ጊዮርጊስ ዘጋስጫ እግዚአብሔርን ቅዱስ 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 እግዚአብሔር ጸባኦት አምላክን እያለ ያመሰግነዋል። ክርስቲያኖች አስተውሉ፣ ቅድስና የእግዚአብሔር ባህሪው ነው። ግን ልትቀደሱ ፍሬ አላችሁ ያለን በመገዛት መቀደስ፣ በማምለክ መቀደስ፣ ከኃጢአት በመራቅ መቀደስ፣ ንስሐ በመግባት መቀደስ፣ በመንፈሳዊ ጸጋ በመዋብ መቀደስ፣ ከኃጢአት በመራቅ እግዚአብሔርን በመፍራት መቀደስ። ይህን ቅድስና እግዚአብሔር ይፈልገዋል። ክርስቲያኖች እግዚአብሔር ቅድስናችን የሚፈልግ አምላክ ነው። ቅድስና ወደ ዘላለማዊ ጽድቅ ያመጣል። እግዚአብሔርን ወደ መፍራት ያመጣል። ስለሱ ወደ መገዛት ያመጣል። ለዚህ ነው ለእግዚአብሔር እየተገዛችሁ ልትቀደሱ አለ። ምን ልትሉ? በሉ እስኪ ልትቀደሱ። መቀደስ መንጻት ነው። ክርስቲያኖች መቀደስ ከኃጢአት መራቅ ነው። መቀደስ እግዚአብሔርን መምሰል ነው። መቀደስ የእግዚአብሔር መሆን ነው። ክርስቲያኖች አስተውሉ። እግዚአብሔር የሚፈልገው ይሄንን ነው። ልትቀደሱ አለ። ፍሬ አላችሁ። ሰው ሲቀደስ ባለ ፍሬ ይሆናል። ምን አደከማችሁ? ዛሬ ዓመታዊ መታሰቢያ በዓል የምናከብርላቸው ጻድቁን አባት አቡነ ገብረ መንፈስ ቅዱስ አቡነ አረጋዊንና ገብረ ክርስቶስን ተመልከቷቸው። አገር መንደራቸውን ትውልድ ሰፈራቸውን እርግፍ አድርገው ትተው እግዚአብሔር የሚከብርበት እግዚአብሔር ወዳለበት ከተማ በመላእክት ክንፍ በመላእክት ጀርባ ላይ ሆኖ የእግዚአብሔር ሀገር የሆነችውን ኢትዮጵያን በመጎብኘት ወደ ኢትዮጵያ ለመምጣት መወሰን ሀገር እግዚአብሔር ሕግ ሀገሩ ሀገር እግዚአብሔር ሕዝቡ ሕዝበ እግዚአብሔር ነው ብሎ አምኖ ወደዚህ ለመምጣት መወሰን ይህ ቅድስና ነው። በነገራችን ላይ እግዚአብሔርን ይዞ መውጣት ባለ ፍሬ ያደርጋል። ማን ይዞ? ድገሙት። ማንን ይዞ? ክርስቲያኖች ስትገቡ ስትወጡ እግዚአብሔር ከእኛ ጋር ይሆን። አዎ እግዚአብሔር ከእናንተ ጋር እንዲሆን ስትወጡ እግዚአብሔርን ይዛችሁ ውጡ፣ ስትገቡ እግዚአብሔርን ይዛችሁ ግቡ። መግባት መውጣታችሁ እንቅስቃሴያችሁ ሁሉ በማን እጅ? እግዚአብሔር እጁ። ያን ጊዜ ክርስቲያኖች የሚፈታተነንን የሰይጣን አሰራር መጣል እንችላለን። ክርስቲያኖች አስተውሉ። እግዚአብሔር የሚፈልገው ይሄንን ነው። እንምጣ ወደ መጽሐፉ ሐሳብ። ልትቀደሱ ፍሬ አላችኋል። እስኪ ስለ ፍሬና ስለ ቅድስና ቅዱስ መጽሐፍ ስንት ነገር ይነግረናል። አያችሁ፣ እግዚአብሔርን በመከተል ዛሬ በዓል ያከበሩላቸውን ጻድቅ እግዚአብሔር ቅዱስ አላቸው። መጽሐፍ ቅዱስን ስታነቡ እዚሁ ሮሜ ምዕራፍ 16 ቁጥር 11 ላይ ስትመለከቱ፣ ምዕራፍ 11 ቁጥር 16 ላይ ስትመለከቱ ታላቁ አባት እግዚአብሔር ስለ ቅዱሳን ክብር ሲናገር ስሩ ቅዱስ ከሆነ ቅርንጫፎቹ ቅዱሳን ናቸው ይላል። እስኪ ሁላችሁም ይሄን ቃል በሉ። ስሩ በሉ። ቅዱስ ከሆነ ቅርንጫፎቹ ቅዱሳን ናቸው አሉ። ስሩ ብለን የጠራነው እግዚአብሔርን ነው። መሰረቱ እሱ ነው። ካለመኖር ወደ መኖር ያመጣል። ክርስቲያኖች እግዚአብሔርን በመምሳል እንድንኖር ጉልበት የሆነን ቅድስናችን እሱ ነው። ለዚህ ነው
ስሩ ቅዱስ ከሆነ አለ ቅርንጫፎቹ ቅዱሳን ናቸው። አዎ ለዚህ ነው ቅዱስ ዮሐንስ ወንጌላዊ በዮሐንስ ወንጌል ምዕራፍ 11 ላይ ከቁጥር 1 ጀምራችሁ ስታነቡ እንዲህ የሚል ቃል ታገኛላችሁ። አነ ውእቱ ጉንደ አረገ ወይን ወአንቱም ሰአልቱ ቂሁ፣ እኔ እውነተኛ የወይን ግንድ ነኝ፣ እናንተ ደግሞ ቅርንጫፎች ናችሁ ይልና ቅርንጫፍ ከወይኑ ግንድ ጋር ካልሆነ ፍሬ ማፍራት አይችልም ይላል። እስኪ ሁላችሁ በሉ ቅርንጫፍ በሉ። አይሰማም። ከወይኑ ግንድ ካልሆነ ፍሬ ማፍራት አይችልም። አዎ ዛሬ በዓላቸውን ያከበርንላቸው ሁለቱ ቅዱሳን ከክርስቶስ ጋር ስለተጣበቁ በዓላቸው፣ ክብራቸው፣ መንፈሳዊ አገልግሎት፣ ጸጋ፣ ክብራቸው እስከ ዓለም ፍጻሜ ድረስ ይነገርላቸዋል። ለምን? ከክርስቶስ ጋር ተጣብቀው ባለ ፍሬዎች ስለሆኑ። ክብር ምስጋና ለእነዚህ ቅዱሳን ይሁን። እግዚአብሔር እንደዚህ ነው። አንተ እሱን መርጠህ ስትሄድ በቅድስና ያስውብሃል። አንተ እሱን መርጠህ ስትሄድ በክብር ይሸልመሃል። አንተ እሱን ፍለጋ ስትሄድ ያንተን ክብር እየጨመረ በምድር በበረከት በሰማይ ደግሞ በመንግስቱ ይሾመሃል። ኧረ ክብር ምስጋና ለእሱ ይሁን ለአምላካችን ለእግዚአብሔር። ለነቃቃት ነው እግዚአብሔር ልትቀደሱ ፍሬ ያላችሁ አለ። እስኪ መጽሐፍ ቅዱስ ስለ ፍሬ ምን ይለናል? ስለ ቅድስና ምን ይለናል? ሁለተኛ ቆሮንቶስ ምዕራፍ 9 ቁጥር 10 ላይ የምትዘሩት ዘር ይሰጣችኋል፣ ያበረክትላችሁማል፣ የጽድቃችሁ ፍሬ ያድጋል። የምናችሁ ፍሬ ድገሙት። የጽድቃችሁ ፍሬ ክርስቲያኖች ሚጮህ ካልሰማሁ ምን ያደርገኛል? አሁን ነገ ቅዳሜ ነው። ከ2 ሰዓት ጀምሮ ማህሌት እንቆማለን። ቤተክርስቲያኑን ለማድመቅ ነው ማህሌት እንቆመው። እናንተ ስልል እያላችሁ አበባውን ይዛችሁ ቤተ መቅደሱ ተሰብስባችሁ ነጠላ ለብሳችሁ እንቅልፍ አጥታችሁ የምታድሩት እንዲያው ስርዓት ስለሆነ ነው አይደለም፣ ለመጽደቅ ነው። ለምን አልኳችሁ? ድገሙት። ለመጽደቅ፣ ወደ ዘላለማዊ ክብር ለመሻገር፣ ከሚታየው ዓለም ወደ ዘላለማዊ ዓለም ለማለፍ ነው። ምክንያቱም ይሄ አገልግሎት የመላእክት አገልግሎት ነው። ይሄ አገልግሎት እግዚአብሔር የሚከብርበት አገልግሎት ነው። በነገራችን ላይ በቤተ ክርስቲያን 2 መስዋዕቶች አሉ። ስንት አልኳችሁ? ድገሙልኝ። 2 መስዋዕቶች አሉ። አንደኛው መስዋዕተ ስብሐት ይባላል። የምስጋና መስዋዕት በሉ እስኪ። አቤት! ዝማሬው፣ እልልታው፣ አገልግሎቱ፣ ማህሌቱ፣ ስብከቱ መስዋዕት ነው። ለማን የሚቀርብ? ሁለተኛው መስዋዕተ አኮቴት ይባላል። የቁርባን መስዋዕት፣ እኛና እግዚአብሔር የምንገናኝበት፣ እግዚአብሔር ከእኛ ጋር የሚዋሃድበት፣ እኛ ከእግዚአብሔር ጋር የምንዋሃድበት፣ ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ብሎ በሰጠን ሰማያዊ አኮቴት ወይም የምስጋና የቁርባን መስዋዕት ከእግዚአብሔር ጋር የምንስማማበት። ስለዚህ ቤተክርስቲያን 2 መስዋዕቶች አሉ። መጀመሪያ የምታቀርበው ግን መስዋዕተ ስብሐት የምስጋና መስዋዕት ነው። ለዚህ ነው ቅዱስ ዳዊት ለእግዚአብሔር የምስጋና መስዋዕት ሰውለት አለ። ለማን? የምን መስዋዕት? የማይቋረጥ ምስጋና፣ የመላእክት ምስጋና። ቅዱስ 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 እግዚአብሔር የሚል የመላእክት ምስጋና፣ ስቡ ወውዱስ ዘሳረረ ኩሎ ዓለመ በአሐቲ ቃል የሚል ዓለምን በአንዲት ቃል የፈጠርክ አምላክ ሆይ አመሰግንሃለሁ የሚል የምስጋና ማዕበል ያለበት የምስጋና መስዋዕት ይቀርባል። እሱ ጽድቅ ነው። እሱ እግዚአብሔር መምሰል ነው። ለዚህ ነው ቅዱስ ጳውሎስ የምትዘሩት ዘር ይሰጣችኋል አለ። የምትዘሩት ምን? ድገሙት እስኪ። የምትዘሩት ምን? እያንዳንዳችን ዘር ይሰጣል። የዘራነው ደግሞ ያንኑ እናጭዳለን። የሰማችሁ ነው። ለዚህ ነው ቅዱስ ጳውሎስ እዚህ ገላትያ ምዕራፍ 6 ቁጥር 8 ላይ በሥጋው የሚዘራ በሥጋ መበስበስን ያጭዳል። እስኪ በሉት ቃሉን በሥጋ በሉ። የሚዘራ በሥጋ መበስበስን ያጭዳል። ቀጠለና ምን አለ መሰላችሁ? በመንፈስ የሚዘራ እርሱ ግን የዘላለምን ሕይወት ያጭዳል። በምን የሚዘራ? በመንፈሳዊነት ዝሩ ክርስቲያኖች፣ በመንፈሳዊነት እግዚአብሔር በመምሰል። እኔ አሁን እዚህ ቆመው በዩቲዩብ እና በተለያዩ የመረጃ ፕላትፎርሞች መንፈሳዊ አገልግሎቱን የሚያሳልጡ ወንድሞች አብዛኞቹን አደንቃቸዋለሁ።
አብዛኞቹ ደግሞ ኃጢአት ፈልገው ቤተክርስቲያኒቱን ሜዳ ላይ ለማስጣት የተዘጋጁ ማህተብ ያደረጉ የቤተክርስቲያን የውስጥ ሾሞች ናቸው። አይመስላችሁም? ሰው የሰው ኃጢአት ተናግሮ አይጸድቅም፣ አይቀርም። መጽሐፍ ምንድን ነው የሚለው? ፍቅር የኃጢአትን ብዛት ይሸፍናል። ሲሁላችሁ ነው ፍቅር በሉ የኃጢአትን ብዛት ይሸፍናል። ስለማንዋደድ ነው በየቀኑ የቤተክርስቲያን ገበና አደባባይ ላይ ስንደንቅ የምንኖረው። እውነቱ ውሸት ግን ቤተክርስቲያን የወደድካት የተቆረቆርክላት ይመስላል። ይማርጉ መቆርቆር የለም። ክርስትና እንደዚያ ነው። ሲሆን የወደቀ ሰው ካለ ተንበርክኮ መጸለይ ሲሆን ፈተና የበዛበት ሰው ካለ ስለዚያ ሰው ጾም፣ ጸሎት፣ ሱባኤ መያዝ እሱ እኮ ነው ቅድስና። ክርስቲያኖች ባለ ፍሬ ለመሆን ስለ ሰው መጸለይና ማልቀስ ይገባል። ያንን ስናደርግ እኛ ባለ ፍሬዎች እንሆናለን። ባለ ምኖች ንገሩኝ፣ ባለ ፍሬዎች እንሆናለን። ልትቀደሱ ፍሬ ያላችሁ የሚለው መሸከም ምን ማለት አልኳችሁ? ድገሙት። አይገርምም? እኛ ልንሸከም ነው ያልቻልነውን ኃጢአት የተሸከመልን እኮ መድኃኒዓለም ነው። ክብር ለእሱ ለአምላካችን። እኛ ልንሸከም የማንችለውን ዕዳ፣ በደል፣ ሞት፣ እንግልት፣ መከራ ተሸክሞልን እኮ ነው ያሻገረን። ልምምድ አይደለም ክርስትና፣ ሕይወት ነው። ለዚህ ነው ዘር አለ ለእያንዳንዳችን የሚሰጥ ዘር። በጽድቅ ዝሩ፣ በበጎነት ዝሩ፣ በእምነት ዝሩ፣ በመንፈሳዊነት ዝሩ። ያኔ ትለቅማላችሁ፣ ያኔ ታጭዳላችሁ። ሐዋርያው ቅዱስ ጳውሎስ በዚህ በኤፌሶን ምዕራፍ 5 ቁጥር 11 ላይ ፍሬ ከሌለው በርሱ ድገሙት ከጨለማ ስራ ጋር አትተባበሩ። እናንተ በሉ ምን ከሌለው? ፍሬ ከሌለው ከጨለማ ስራ ጋር። የጨለማ ስራ ቅድስናን ያጎድላል፣ መንፈሳዊ ጽድቅን ያጠፋል፣ እግዚአብሔርን የመምሰላችንን አቅም ያጎድላል። ስለዚህ ፍሬ ከሌለው አለ ፍሬ ቢስ ከሆነ ጨለማ ስራ፣ ዝሙቱ፣ ርኩሰቱ፣ ሟርቱ፣ ጥሉ፣ ክርክሩ፣ ቁጣው፣ አድመኝነቱ፣ መናፍቅነቱ፣ ዘረኝነቱ አቤት ትውልዱን ያረከሰ መንፈሳዊ ጸጋችን የወሰደ ሰው መሽተት እንዳንችል ያደረገ በጣም የፈተነን አስተውሉ ክርስቲያኖች። ስለዚህ ፍሬ የለውም እሱ። ፍቅር፣ ሰላም፣ በጎነት፣ እምነት፣ የዋህነት የዚህ ገላትያ ምዕራፍ 5 ቁጥር 16 ጀምሮ የተገለጡት የጽድቅ የመንፈስ ቅዱስ ፍሬዎች የምንላቸው አይገርምም? የእሑድ ወንጌል ላይ አንድ ነገር ትዝ አለኝ። የነበረኝን ጎተራ አፍርሼ ሌላ አዲስ ጎተራ እሰራለሁ ይላል ያ ባለሀብት። አይገርምም? ያለውን ነገር አጥቶ ሌላ ነገር ሊሰራ ነው። ኦርቶዶክሳውያንም እንደዛ ነው የምንመስለው። ክርስቲያኖች አብዛኞቻችን እንደዛ ነው የምንመስለው። የፍቅር ጎተራችን ፈርሷል። የሰላም ጎተራችን ፈርሷል። የመተሳሰብ ጎተራችን ፈርሷል። የአብሮነት ጎተራችን ፈርሷል። የመንፈሳዊ ጸጋ ክብራችን ፈርሷል። የመከባበር ጠርዛችን ጠፍቷል። ስለዚህ ክርስቲያኖች በደንብ አድርጋችሁ እንድታዩት ያስፈልጋል። ይቅርታ ምመናል ዝም ብሎ ሰብኮ ተሰባብኮ ተቦዳቅሶ ማለፍ አይመችም። እግዚአብሔርን መምሰል ማንን አልኳችሁ? ድገሙት። ለዚህ ነው ቅዱስ ጳውሎስ እኔ ክርስቶስን እንደምመስል እናንተ ደግሞ እኔን ምሰሉ። ይሄ ነው የመንፈሳዊ ጸጋ አቅም ነው። ይጠቅልል የያዕቆብ መልእክት ምዕራፍ 3 ቁጥር 18 ላይ የጽድቅን ፍሬ ሰላምን ለሚያደርጉ ሁሉ በሰላም ይዘራል። የጽድቅን ፍሬ ሲበሉ በሰላም ለሚያደርጉ ሁሉ በሰላም ይሰጣቸዋል፣ ይበረክትላቸዋል፣ ያድጋል፣ መንፈሳዊ ክብር ይመጣል ማለት ነው። ስለዚህ ይሄንን ሕይወት ይሄን ጸጋ እንድንኖረው ነው እግዚአብሔር የሚፈልገው።
ባለፍሬ የሆኑ በጣም ምርጥ ውብ የሆኑ ቅዱሳን እኮ አሉ። እስኪ ዝም ብላችሁ አስቡ። የዛሬው አቡነ አረጋዊ ባለምንድን ናቸው? ባለፍሬ። በምን? በቅድስና የተገኘ ፍሬ። አቡነ ደጉ አባት ገብረ ክርስቶስስ ባለምንድን ነው? ባለፍሬ። ተክለ ሃይማኖት ምንድን ነው? ባለፍሬ። አያችሁ፣ ከሱ ጋር ስለሆኑ ባለፍሬዎች ናቸው። ዓለም ፍሬ ያጣችሁ እግዚአብሔርን ስለረሳችሁ ወደን እንጣላለን። ምክንያቱም የሰበሰብነው በየሰከንዱ የሚበተንብን ከእግዚአብሔር ጋር ስላልሰበሰብን ከእግዚአብሔር ጋር ስላልሆንን ነው። የፈለገ የእውቀት ጫፍ ላይ እንሁን፣ እንደ መላእክት በልሳን እናውራ እንናገር፣ እንደ መላእክት የዝማሬ ጸጋ ይብዛልን። ግን እግዚአብሔርን መምሰል ካልቻልን የመቀደስ ፍሬ መውሰዳችን ይላል። ክርስቲያኖች ሰው እግዚአብሔርን መምሰል አለበት። ነገራችን ላይ እኛ በእግዚአብሔር ዘመዶቹ ነን። ታምናላችሁ? እኔ እግዚአብሔር ዘመዱ ነኝ። እናንተስ? ማርያም እስኪ እኔ እግዚአብሔር ዘመዱ ነኝ የሚል እጁን ያሳያል። ነን አይደለም? እስኪ ነን ያላችሁ እጃችሁን በደንብ አድርጋችሁ ከፍ አድርጉ። እግዚአብሔር ዘመዱ ነን ያለን ባነሳችሁበት አጨብጭቡ ለራሳችሁ። እግዚአብሔር ምኖቹ ነን? ኧረ ንገሩኝ። የገበያ ማን? ኧረ ድገሙት። ምኖቹ ነን? አቤት ምኖቹ ነን? ዘመዶቹ፣ ያው የሥጋ ዘመዶቹ ነን። የምን አልኳችሁ? ነገሥታትን የሚሾም ማን? ባለጸጎችን የብልጽግና ባለቤት እንዲሆኑ ያደረጋቸው ማን? ሰው ባለጸጋ ዘመድ ሲኖረው ኩራቱ መከራ ነው። እውነቱ ውሸት? በጣም ምን አደከማችሁ? ሸማች ዘመድ እንኳን ካለው ኩራቱ መከራ ነው። ለሌላ ሰው 3 ኪሎ የሚሰጥ ከሆነ ለሱ ስንት ይደርሳል? ነገር ወይ 6 ወይ 10 ይደርሳል። ስኳር የሚሸጥ በጣም ነው። የሰው ኩራቱ መከራ ነው። ግን እግዚአብሔር ዘመዳችን ስለሆነ ሁልጊዜ እንመካለን። ክብር ምስጋና ለሱ። ዘመዳችን ነው። ግን እግዚአብሔርን ዘመዳችን ነው ብለን አፋችንን ሞልተን ደረታችንን ነፍተን እንድንናገር ምክንያቷ ድንግል ማርያም ናት። ክብር ለወላዲተ አምላክ ይሁን። ለዚህ ነው ታላቁ ኢትዮጵያዊ ሊቅ አባታችን ቅዱስ ያሬድ ምን አለ መሰላችሁ? በለቢሰ ሥጋ ሆነነ ዘመደ፣ ሥጋን በመልበሱ ምክንያት ዘመዳችን ሆነን አለ። ክብር ምስጋና ለእግዚአብሔር። ዘመዳችን ነው እግዚአብሔር። የታለቃ ዘመድ ስላለ ሳጅን ዘመድ ስላለ እንዳትሆና ከእነዛ ዘመዶች ሁሉ ማን ይበልጣል? አቤት መድኃኒዓለም ይበልጣል። እሱን ሁልጊዜ የማይቀጣ እውነተኛ ዘመድ ነው። አንድ ቀን ዘመዳችሁን 10,000 ብር አበድረኝ ብላችሁ ብትጠይቁት መጀመሪያ ይሰጣችኋል። ሁለተኛ ላይ ብሬን መልስ እንጂ ይላል። እውነቱ ውሸት? ቢሰጥ የማያልቅበት ሁልጊዜ ጉድለታችንን እየሞላ በበረከት የሚያኖረን ማን ብቻ? ኧረ ክብር ለእሱ ለአምላካችን። ስለዚህ ክርስቲያኖች እግዚአብሔር ባለፍሬዎች እንድንሆን ይፈልጋል። ባለምኖች እሱ ራሱ ከሰማይ የሆነ ደግሞ የሕይወት ፍሬ ነው። የምን ፍሬ አልኳችሁ? ከሰማይ የሆነ የሕይወት ፍሬ። ሊቁ ቅዱስ ኤፍሬም ድንግል ማርያምን ሳመሰግናት ፍሬ ሕይወት ከአንቺ ወጥቷል ይላል። የሕይወት ፍሬ ከአንቺ ወጥቷል። እሱ ፍሬ ነው። ዓለምን የቀደሰ ፍሬ፣ ትውልድ ያነጻ ፍሬ ነው እሱ። ስለዚህ ክርስቲያን ባለፍሬዎች ለመሆን ልንቀደስ ይገባል። ክርስቲያኖች እግዚአብሔር በብዙ በረከት እንዲባርከን ከፈለጋችሁ በዚህ መጠን ነው ልናስበው የሚገባው። ቅዱስ ጳውሎስ ምን ይላል መሰላችሁ? እዚህ ሮሜ ምዕራፍ 14 ላይ እንዲህ የሚል ቃል ይናገራል። እስመ መንግሥተ ሰማያት አኮ መብልዕ ወመስቴ ይልና ሰላም ወተፋቅር አለ። የእግዚአብሔር መንግሥት አለ በመንፈስ ቅዱስ የሆነ ሰላምና ደስታ ነው እንጂ መብልና መጠጥ አይደለም። ሲሁላችሁ እችን ቃል ነው የእግዚአብሔር መንግሥት ነው። ማርያምን አይሰማም። በመንፈስ ቅዱስ የሆነ
ፍቅር ነው እንጂ መብልና መጠጥ አይደለም። ወደ ቅድስናው ለመሻገር በመብል በመጠጥ አይቻልም። መብል መጠጥ ሆድ ይሞላ ደረት ያቀላ ይሆናል እንጂ ወደ እግዚአብሔር መንግሥት አያደርስም። የሰማችሁ ነው? አያደርስም። ሰላም ወደ እግዚአብሔር መንግሥት ያደርሳል። ፍቅር ወደ እግዚአብሔር መንግሥት ያደርሳል። እሱ የቅድስና ፍሬ ነው። እግዚአብሔርን የመምሰል ጸጋ ስለሆነ ፍቅር ማን ነው? ፍቅር ማን ነው? እግዚአብሔር። ስለዚህ ሰው ፍቅር ሲኖረው ማን አለው? እግዚአብሔር አለው። ስለዚህ ይህንን ነው እንድታስቡ የሚያስፈልገው። ለዚህ ነው ቅዱስ ዮሐንስ ወንጌላዊ በምዕራፍ 15 ቁጥር 16 ላይ እንዲህ አለ፣ በስሜ የምትለምኑትን ሁሉ እንድሰጣችሁ ልትሄዱና ፍሬ ልታፈሩ ሾሜያችኋለሁ ይላቸዋል። አገልጋዮች ልትሄዱ ፍሬ ልታፈሩ ሾሜያችኋለሁ። በቅድስና ልትሄዱ፣ በመንፈሳዊ አገልግሎት ልትሄዱ፣ ቃሉን ተሸክማችሁ ልትወጡ፣ ባለፍሬዎች ልትሆኑ ሾሜያችኋለሁ። ስለዚህ በቤተክርስቲያን የተሾምን ሰዎች ልናገለግል ልናፈራ ነው። ዘረቆርጥም እንሆናለን። የሰማችሁ ነው? አንዳንድ መሬት አለ ዘረቆርጥም፣ ዘር ይዘራበታል፣ ፍሬ የማያመጣ የኛ ልብ የእግዚአብሔርን ቃል የሚያፈራ ባለፍሬዎች እንድንሆን ቃሉን ተሸክመን ወደ ዓለም እንድንሄድ የላከን እሱ ነው። ክርስቲያኖች በጣም ደስ የሚል ቃል ነው። በስሜ የምትለምኑትን ሁሉ እንድሰጣችሁ እኮ የምትለምኑትን፣ የምትጸልዩትን፣ የምትማጸኑትን ነገር እንድታገኙ አለ። ፍሬ ልታፈሩ ሾሜያችኋለሁ። ምን ልታፈሩ? ባለፍሬዎች፣ ባለትዳሮች፣ ባለፍሬዎች እንድትሆኑ ይፈልጋል እግዚአብሔር። ይሄ ማለት ወልዶ በሳም ብቻ አይደለም። ልጆቻችሁን በእውቀት በጥበብ በሞገስ እግዚአብሔርን በመፍራት ሥጋ ወደሙ በመስጠት እናንተማ አሁን ተበላሽተናል። በጣም እኮ ተበላሽተናል። ልጆቹ ዝም እንዲሉ ሞባይል እንሰጣቸዋለን፣ እኛ ስራችን ይሰራሉ ነው ትሸጥ ከዛ እናንተንም አያውቃችሁም፣ እናንተም አታውቁትም። እሱ የት ደርሶ ወዴት እንደሚመለስ አታውቁትም። በኋላ ሲያመጣችሁ ነው የሚገባችሁ። እውነቱሽ ነው። ይሄ ህይወት ነው። ይገርማችኋል። አንድ እዚህ ማህበራዊ ሚዲያ ስከታተል አንዲት ሴት ልጇን እቅፍ አድርጋ ውዳሴ ማርያም ዜማ ትጮኻለች፣ መዝሙር ትዘምራለች። አይታችኋል? ኧረ በእናታችሁ ለዚህ ልጅ እግዚአብሔር እንዲጠብቃት ልበሉና መስራት ይገርመኛል። እኔ ቤት ይሄ ታሪክ የለም። ይገርመኛል። ለካ እግዚአብሔር ድብቅ የሆነ የራሱ የሆኑ ሰዎች አሉት። አያችሁ፣ ሙዚቃ እየሰማ የሚያድግ ልጅ አይደለም ይሄ ልጅ። የማንን ቃል? በነገራችን ላይ ህፃናት ይሰማሉ አይሰሙም? ነገር ይሰማሉ አይሰሙም? አይናገሩም እንጂ ልጅ መስማት የሚጀምረው ከ6 ወር ጀምሮ ነው። ከጽንስ ሴቶች ታውቃላችሁ፣ የባላችሁ ድምፅ ከውጭ ሲሰማ ጽንሱ ይረግጣችኋል። ሆናችሁ እውነት ውሸት የወለዳችሁ ታውቃላችሁ። አሁን ይሁን አይሁን አላውቅም። በጣም ህፃን ይሰማል። እግዚአብሔር እንዲሰማ አድርጎ ነው የፈጠራቸው። ስናሴን ይሰማሉ። ስለዚህ የቅድስናን ፍሬ ለማፍራት ልጆቻችንን በጥበብ ማሳደግ፣ በእውቀት ማሳደግ፣ እግዚአብሔር በመፍራት ማሳደግ ያስፈልገናል። ክርስቲያኖች በዚህ መንገድ ካልሄዱ እውነት እነግራቸዋለሁ ከዛሬ 10 ዓመት በኋላ ቤተክርስቲያኒቱን ኢትዮጵያ እንዳናገኛት ይችላል። ጥንቃቄ። በተለይ ወጣቶች መንፈሳዊ ሚዲያዎቻችን በአጠቃላይ እግዚአብሔር የሚመስሉ ማለት ነው። እንቀጥል። የማቴዎስ ወንጌል ምዕራፍ 7 ቁጥር 17 ላይ መልካም ዛፍ መልካም ፍሬ ያፈራል። እስኪ በሉ መልካም ዛፍ ምን አይነት ፍሬ? መልካም ፍሬ ያፈራል ይልና ክፉ ዛፍ ደግሞ ክፉ ፍሬ ያፈራል። ስለዚህ ክርስቲያኖች የመቀደስ ፍሬ አይቆረጥም፣ የመቀደስ ፍሬ አይቋረጥም። የመቀደስ ፍሬ እያደገ ነው የሚሄደው። ስለዚህ ክርስቲያኖች በሕይወታችን ውስጥ እግዚአብሔርን በመምሰል የቅድስና ፍሬ እንዲኖረን ያስፈልገናል። የቅድስና ፍሬ የምንላቸው እግዚአብሔርን መስማት በሉ እስኪ፣ አቤት ከኃጢአት መራቅ በሉ እስኪ፣ ንስሐ መግባት፣ ሥጋው ደግሞ መቀበል። እነዚህን የምናደርግ ከሆነ
የቅድስና ፍሬዎች ውስጥ ነን። ሰው ይበድላል። ምክንያቱም ሰው ደካማ ፍጥረት ነው። እውነቱ ሸት ለዚህ ነው ቅዳሴያችን ራሱ እስመ አንተ ተአምር ድካሙን የሰውን ድካሙን አንተ ታውቃለህ። ያውቃል አያውቅም? ምክንያቱም ጠዋት ቁርስ ስንበላ እጃችንን እንታጠባለን። ምሳ ሰዓት ላይ ጠዋት ታጥቤያለሁ ብላችሁ ሳትታጠቡ ትበላላችሁ? ንገሩኝ። የፈለገ ቢሆን ይቆሽሻል አይደል? እጅ እየታጠቡት ያልፋል እጅ፣ እየተቆጡት ያጠፋል እጅ ይባላል። የፈለገ ቢሆን እንበድላለን፣ ስጋ ለባሽ ነን። ግን ሁልጊዜ ንስሐ ምናልባችሁ ንስሐ ካህናት የተሰሩት አገልጋዮች የተለዩት በክህነት አገልግሎት የተሰማሩ መንፈሳውያን አበው የተዘጋጁት ሰው በቅድስና ሕይወት እንዲኖር የሰውን ድካም እግዚአብሔር ስለሚያል ካህናት የሚባሉ ወደ እግዚአብሔር መንግሥት ሊያቀርቡ የሚችሉ እንደራሴዎችን እግዚአብሔር አስቀምጠዋል። ክብር ምስጋና ለእግዚአብሔር ይሁን። ምክንያቱም እንድንጠፋ አይፈቅድም። ምን እንድንል አይፈቅድም? እንድንጠፋ አይፈቅድም። ልትቀደሱ ፍሬ አላችሁ። ያስተማረን የመከረን የአባቶቻችን አምላክ እግዚአብሔር ክብር ምስጋና ይግባው። በአንገታችን በቸርነት የጠበቀን በሕይወት ያገዘን ጎደሏችንን የሞላ በመቅደሱ የሰበሰበን እግዚአብሔር አምላክ ክብር ምስጋና ይግባው። እጅግ ደስ ብሎኛል። ብዙ ጊዜ አስተዳዳሪዎች የማታ ጉባኤ ላይ ለመገኘት እድሉን አግኝቼ አላውቅምና ዛሬ በጣም ደስ ብሎኝ ነውና በእውነት መልአከ ምሕረት እንዲህ ነው ክህነት፣ አባትነት፣ መሪነት እንዲህ ነው። እግዚአብሔር አምላክ ያገለገሉት ከጥንት ጀምሮ ወደዚህ መንፈሳዊ ከፍታ ያመጣዎት አምላኩ በዚህ መንፈሳዊ ጸጋ እንዲጠብቆት እግዚአብሔርን እንማጸናለን። በእውነት እዚህ ታላቅ ካቴድራል ላይ ደግ መልካም አባቶች አሉ። ስርዓተ ቤተክርስቲያን ያከበሩ፣ በሃይማኖት የሚኖሩ፣ እግዚአብሔርን በመፍራት የሚኖሩ ግን በፈተና ውስጥ ሁሉ እያሉ እግዚአብሔር የሚያከብራቸው የሚወዳቸው አባቶች አሉ። መምህራኑን፣ አገልጋዮቹን፣ አበው መነኮሳቱን፣ ካህናቱን ሁሉ እግዚአብሔር አምላክ ይጠብቅልን። ይቆየን። ወስብሐት ለእግዚአብሔር።